በእኔ ድምር አንድ ነቀና ደህና አደርክ? ደህናሽን አደርሽ አለምሩ? ደህና ሰነበትሽ? ታውቅበታለህ ይችል መገፋፋቱንም ምናምን ታውቅበታለህ። አጥሩ ምን ላድርግ ብለሽ ይሻው ከፍቶ ዝም ብሎ በዚህ እየተደፋ እየገባ ለፍቼ እንዳለፋሁ እንዳያደርገው ብዬሽ አይደል? ከዚያ ዘንድ አይደለም ወይ መጣህ እዚህ ያጠርክ? ከዚያ ዘንድ መጣህ እዚህ ያጠርክ? እንደው የዚህስ አይገርመኝም። እኔ በእኔ በኩል አራሙቻን እየነቃቀልክ እኔ ጓሮ መወርወርህን አቁም። ታለም ብዙ አሁን አፍሽ እንዳያርፍ ነው እንጂ አሁን መቼ ጥዬብሽ ነው? አረም ወደ አንቺ መቼ ብዬሽ ነው? ኧረ ምን እንዴት አንተ ሁሉ ጊዜ አይደለም አረም እኔ ተናገርኩ ያቺ ቢስከስ እንደው ምናምንም መስሚያም ቅጣቅጥ የላት አንተ ትሻላለህ ብዬሽ ነው። እኔ አደብ ብዙ እንደው ታለም ብዙ ደግሞ እንደው አሁን እንደው አፍሽ እንዳያርፍ ነው እንጂ እስቲ ሂጂ ነይ እስቲ ገብተን እንየው። አይቼው ነው የመጣው እዚህ ዞር እስቲ አሁን አንድ አረም አለ ተጣራ ያቺ ቢስ ሲታውይ የትም ሰው ንቃለች። ስራ ይዛ ነው እንጂ የሚሆን ወደ ማጀር አረዲ ሰራውሽ ላስምቀም ምን ወዲህ ነው አሁን እኔ ነገር አለማችሁን አሳምሩ። እንደው ትዳር ሲሆን ተኛ ሌላ ሰው የተዳረ እንደው ኑሮ የሰመረን ሰው ይተምተብላችሁ አይናችሁን እኛ ላይ የምትጠሩ ኧረ ተይ ግድ የለሽም ተይ። አሁን እኔንም ተናጋሪ አታርጊኝ በማለደው መጣሽ። አንተማ ምላስህን እያለሰለስክ ድንበርህን ግፋ እንጂ ምን ትላለህ ብለህ አሁን ድንበር የምትይ በአንቺ በኩል እስቲ ያታለ የገፋው ድንበር እና እንየው ታላማ እና እንሂድ እንየው። ምን ታየዋለህ ነገር በዚያ ቀደም ያ ገለገጥማ ባልሽ መጥቶ እንዲህ ድንበሬን ገፍተሃል ብሎ የአገር ሽማግሌ ይዘን እያደባስና እያበላቸውን ይዘን አጀ ነው የተገፋ 1 ሜትርም 1 ክንድም የለም። ያ ምን ድንባልሽ እንግዲህ አማርኛ እንትን አትበይ አንተ ስለ ስርዓት ይኖር ምን ስለሆንክ ነው ደግሞ እሱን የምትናገረው? ስለ እሱ ያነሳ ሰው የለም እዚህ እንግዲህ ጠጥሬ ልጠርበት አሁን ዞሮ ሂጂ ምን ዝም ብሎ ያ ስርዓት ጣጣማና ይኖራችሁ ነው ያልኩኝ። ኧረ እንደው ስለ ጉልበትሽ ተይ እባክሽ ምንድነው እናንተ እንዲህ ንቀት ያንዳንድ ግቢያ እንደረሙቻ ተጠላ ባገኝ ጥሬ ተገፍቶ ባገኝ ወርድ ተራሴ ትደበድቢ ነው አነባ። ኧረ ይችን ሀገር የፈታሽ እንደው ምን አባቷ እዚህ እንደው ዝም ብላ በማለደው መጣሽ ደግሞ አረጉና ዝም ብዬሽ ግንባሯን ይቃ አንተ ጀግና እና ዝም ብለሽ መፈራ ጫካ ዝም ብሎ እንደዚህ እንደዋዛ ዝም ብለሽ እኔማ ዝም ብያችሁ ሞያዬን እንደውስ እንደሜዳ ይልማይ አንተ ግን የሆነትን ነው የምታወሪኝ እና ደግሞ እየቀደሩሽ ነው እንግዲህ። እኔ እኮ ሽፍታ አለ በዛ ጫካ ሲባል ሰምቼ በዛ ነው የምፈራ። ኧረ ይኸውልሽና ደግሞ ሳልነግርሽ ድሮም እኮ የዚህ ሽፍታ እኮ የኔ አያቶች አባቶች ቅማቶች ነበር እኮ እዚህ የኖሩ ከእኛ ቤት ሰው ውጭ እኮ እዚህ የሚኖርበት የለም እኮ። እና ያ እኛ ሰፈር ምናምን ያለው ሰው የሚያወራው ሽፍታው አንተ ነህ እንዴ? ያው እንግዲህ አያቶች ምናምን ስለነበሩ ያው እኔ ምትኩ ነኝ። አሁን ተተክቻለሁ። በርግጥ እንዲያው የሚገርምሽ ዛሬ እኮ ክላሽን ጥያት ወጥቼ ነው እንጂ ይችን በእውነቱ ይጠነኛ ናት። እንደዚህ አድርጌ በቃ ተሰጠው ዝም ብለሽ ያች ምንም እኮ የሚያልፈው ነገር የለም። ምንም በቃ ምንም ማን ነው አሁን እስኪ አንትርባ ቡቸት ምናምን ብዬ እንደዚህ ግራና ቀኝ ገድቤ እንደዚህ እስኪ አሁን በዚህ ማን በዚህ አሁን ያልፋል አለ ወራይ ምን እናንተ ብቻ ነው እንዲያኮንማ ማለት ዝም ብለሽ አትፍሪ ነሽ ዝም ብለሽ አራል እኔ ያለሁልሽ እንዳንተ ያለውንማ ማን ይፈራል? ካንተ ጋር ነው እንጂ ግን ለመሆኑ ከእናንተ ሰፈር የሚረብሽ ሰው አለ? አሉ አላስወጣ አላስገባም ይላሉ። እንደው አስቸጋሪ ናቸው እነሱ። እሱን ታየው ደመከሉ ነው ማረግ ሞት ጠርቶታል። እኔ የምለውና የእናንተ ጫካ ነው ማለት ነው። አይ እንዲያውም አንድ ጊዜ አስታወሽ እንዲያውም እዚህ አካባቢ ነው አንድ ጊዜ እማይ ለአጎቴና ለአባይ እኮ ነው ድማዳ አቧድሳላችሁና ብለኝ መጥቼ በዚያው እኮ ነው የቀረው ወጥቼ በዚያው በልጅነቴ ወጥቼ ቀረ። አሁን ዝም ብለሽ ነው የሚያሳይሽ አንተዬ ቢሆንም ያስፈራል እኮ ከኔ ጋር ሆነሽ ፍራት የምፍራት ለምን ገና ምን አሳይችሽ ግን ጅማ ገና ጅምር እኮ ናት ዳውጋሽ እና ቁጭ በይሽ ስኖር ጫካ ላይ የገጠመኝ ነገር ላወራሽ ነው። እንደው የሚገርም እኮ ነጭ ነው አፋሩት ያለሽ እና የሆነ ጊዜ እዚህ ጫካ የገጠመኝ ልንገርሽ ነው። ምን ገጠመ? የሆነ እያደር እያለ ድኩላ
ኮስትር በዚህ ምልክ ያለ እየተሽመከለከ መጣ። ነብሩ ማለት ነው። አንተ ጋር እኔ ጋር ዛሬማ እንደው ወይ እሱ የሚገለኝ ወይኔ የሚማሩና ዝም ብዬ ለካ ማይዋለሁ ጥይቴ ውስጥ 3 መቶ አለ። ከዚያ አስትም ብዬ ሻይለ እግሩን አንገጃኩት መጥቶ ዘሎ እንዳይዘኝ እግሩን እንደዚህ ያረኩና ዝም ሀቅ እግሩ ላይ ኳ ኳ ኳ ሰረጉ እዚህ ሳምቦ አካባቢ መጣው። ከዚያ 3 ነው ይዤ አለቀ ጥይቱ ባት ዝም መጣና ዝም ብሎ ዝልክ ታረገኝ ማለት ነው። እስር ከላይ ዝም ብሎ እንደ እሱ ከሳስ ከሰ ከዚያም በኋላ ዝም ብሎ ዳዚ ያገኘው ዝም ብሎ እዚህ ጋር መጣል ጆሮ ላይ እዚህ ጋር ቶር ስለዚህ አሁን እንደምን ሳገኝ ደግሞ እንደዚህ መጣና ጆሮ ላይ እዚህ ጋር እንዲያው ቀዳዳ ነበር ይሁን ቀዳዳ ነበር እዚህ ዘንጥሎ ጥፍሩ በዚህ ገብቶ አንዱ ጥፍር ነው በዚህ ገባ እግሩ መስፈር ሸለሸ አንዱ እግሩ በዚህ ገብቶ ዘንጥሎ ጥሎ ነበር በስር በላይ ከዚያም በኋላ በቃ እንደምንም ብዬ በዚህ የደንገ ያነሳው አናቱ ነብሩ አንቺ ደግሞ ነብር ላይ ለገደረው ነው እንዴት የሚገርምሽ አንተ ጀግና ነህ። እንዴት አድርገህ ነው ነብሩን እንዲያገለፈፍትከው? ነብርማ እንደ ድመት እንደ በቃ እንደ ውሻ ነው የምናያት። በጣም ለኛ በጣም ቀላል ናት፣ ለኛ ቀላል ነገር ናት። አንተማ ጀግና ነህ። እንዴት አንበሳ ገዳይ እዚህ ጫካው እሱ ብቻ ነው ተብሎ እኮ እኔ ምልክት ተሰጥቶኝ ነበር። አንበሳውን ገለህ ወራው በስ እንዲያውም ይኸው ምልክቱ ሁላ ተሰጥቶኝ ነበር። የምን ምልክት? መለያ ማለት አንበሳ ገዳይ ጫካው ተቆጣጣሪ እሱ ነው ተብዬ። አንበሳ ገለህ እዚህ ጋር ያት ነው ቀዳዳ ነበር። ኧረ ምንም ቀዳዳ የለም። አንተ ተደፍኖ ነው ዝም ብሎ ከጊዜ ብዛት ተደፍኖ ነው እንጂ ነበር። እና ደግሞ አንድ ጊዜ ደግሞ መሰለሽ ደግሞ አባይ እኮ ነው አውድማ ጣልና መሽና ንፋስ ዘግቶ ማለት ነው። ከዚያ አባይ አብሬ ነው አድራል። የዚያን ጊዜ 18 ዓመት ነው 18 ዓመት ነው። እንዴት ደግሞ እኔ አባይን እያሉ ደግሞ አንተ እንዴት አብረን የምታረይ ደግሞ እንዴት የአባ ኮስትር ዘር እኮ ነኝ አልኩና እርማ ወደ ቤት እዚያ ተኛ ብርድ ይመታል እኔ ወጣት ነው ያልኩና ዝም የመሳሪያ ያዝኩና በጣም ያጨርስ ጤፍ ነበር ጥላ ከዚያ ውድቅት ላይ ኮንሳ ባሳብ ዋ ዝም ብሎ ጎን እያለ መጣ ጆው ማለት ሸክ ከዚያ እሱ ስር ነው ዝም ኳ አርኩና ዞር ስበው ለዚህ ማለት ወደ ሶስተኛው እንደዚህ ዞር ስማብርት አንዱ በዚህ ከዚያ በለማ በቃ አራቱ ተንጋዱ አንተ ፈርቶ ሄዱ ገድያቸው አራቶች በበነጋታው አባይ አቆማዳና አህዮችን ይዞ ሊመጣ ሊከት እኮ አራት ተንዘራግቸው ቁጭ ሰፈር በሙሉ አገር ብሎ እንዴት ያለው ጀግና ነው ጀግና ነህ አንተማ። ያው እንግዲህ መቼም ጀግና ነኝ አይባልም እንጂ የተለየልኝ ነኝ። እንዴት ምልክቱ ሁላ እኮ ነበር ቅድም አንበሳ ገዳይ ምልክት ተሰጥ ደግሞ ለጅብ ነው አስጨነቂ ጭጭማ ዝም ብሎ እንደዚህ ትል መግደል ማለት ነው እንደሱ እና እንዴት ነው ጫካውን ማስመጣ ያስፈራራ ነበር። አሁንማ ደስ አለኝ። እንደው ጋሽ ቤታችን እኮ የኔ ያሳደገን ቤታችን ነው። አንተማ ቤት ነው በቃ እንግዲህ ለምደኸዋል። የሆነ ጊዜ ማለት ነው የሆነ ጊዜ ስጋ ዝም ብለሽ በሚሸጥበት ቀን ዝም ብለሽ ወደዚህ መጥተሽ ተሰሚ አንተ ወጋለ በይ ዝም ብለሽ ከሽንጦቲ እንደዘንጠ እያረኩ ምን ነው ፈጅ ለምን ጉበት ወጀት ፈለም ነው ጉበት ብትይ ባስ መረጠሽ የሚዳቆ ምትይ የብቻው የድኩላ ብትይ የብቻው ቆቅ ብትይ የብቻው እንደውም እሱን ቀምሼው አላውቅም። ተቀምሰኛል በቃ እንግዲህ በኋላማ እዚህ እየመጣሽ ያለውን ነገር ብልት ነው ዝም በዚያ መቆራመድ የለም ለመጣለው ዋ ዝም ብዬ ለሊት እኮ የሚቀርበኝ ምን ካል ግብርና እስከ ጀግንነት እኮ ነው የተሰጠኝ። ብታይ ዝም ብለሽ ምን ከይደለ ናንተ ይቀዳዳ ልጅ እና ድረ አባቱን ነው የሚልሽ አንቺ ከፊ ጀግና ነኝ አንበሳ ነብር ገዳይ ነኝ ትለኝ ቆይታ አንቺ ከሩጫው አንበሳ ባቀቶሽ ማሉም በያዘው መጀመሪያ ነበር አልቀርቶበትም ኖሯል። ወግ ውስጥ ይዛል እሱናት ዋልፈሰሱ ነው ቀርቷል። የጫካው ንጉስ ነኝ ትለኝ እኮ ነው የቆየ እሱ እሱናት ቤት ለቅልቅ ያልሽ እንደሆነ ውድ ነው በቃ ቡና ይፈላ እንደሆነ ውድ ጀበናውን ይዞ ወስዋሳ እንደውም ሳይው አላመንኩትም ነበር። ይሄ ወስዋሳ ልክስክስ ደግሞ ከሱ ጋር ማለት ይልቅ ገናሽ መልክ ይገኛል ሽና ስለምን አይ በዚህ ባገኘው ኖሮ
ነይ እሺ ነይ የገለገጥ ማከም ማነህ? ምንድን ነው ምንድን ነው ምንድን ነው ምን ሆነሃል? አንተ ታማል እንዴት ምን ያለው ነው በል ከመከርባሪው መጥቷል። ምን ሆነህ ነው ምን ሆነህ ነው? አንድ ነው እንጂ ተማን ጋር ተጣልተህ ነው? አንድ ነው እንጂ ዝም ብሎ እረፍ ብዬ ብለም ነው እምቢ አለ። ተመልክተና ዝም ያለ እረፍ። ይሄን ተማን ጋር ተጣልተህ ነው? እስቲ ንገረኝ። ተማን ጋር ተጣልተህ ነው? እንደው እኔ የሚቆረቁረኝ እየተሰማኝ ነው እንጂ እና እንደው ያየ ሰው አለ ሲመስል አስታውሰው ማለት አፍንጫው ምን ካላ ነገር ይዛል እንዴ? አፍንጫው ተጎርዶ ይሄደ አውቀኛ ይላል ሲመጣብኝ አፍንጫዬ ታይለ ዝም ብሎ እና አሁን እንደው እንሂድ እንጂ እንፍቀደው። ሰው የለም አይደለ? እንደው በመንደው እኔ ስመጣው ብቻ አራታለት ውስጥ እንደውም ደጋግመዋል። ኧረ እንደው ብዙ እኔ ደግሞ የቀረ ነገር አለ። ዱቄት ነው እንጂ አደረኩት። ይሄ ለማን ይነገራል? አሁን አንተ አንዘራርተው የመጣውን ቆይ እስኪ አሁን እንደው ጉብል ተደብቆ አይተው እንደሆነ ምን ትላለህ? ኋላ ምን መልስ ትሰጣለህ? ዘመዶቹ አውሬ በዛ በሸበል በረታ በዚህ በሊባኖስ የተፈሩ አውሬ ዘመዶችን ሳልፈራ ናማ ቆይ እንደው ግድ የለም እንደው እንፍቀደው። ዘመዶችን ለስማ ማሙሽ ከብቶችን አቆየኝማ እስኪ መጣሁ። እንዴት እንደዚህ ታደርጋለህ? እንደው ሌላው ዘመዶች ደሞስ አሁን አንተ እንደው ተመቼ ጀምሮ ያመጣው አመለው ደግሞ ተጉብል ጋር መጣላትና መግጠም ደግሞ ኧረ ብለው አላስቀምጠኛል። ደህና አንገትክን ደፍተህ ያደግክ ልጅ መች ሻለ ብለህ ነው? እንዴት ሰውን በአንድ እንጨት እኮ ነው ያቆምከው? መች ሻለ ብለህ ነው? እረፍ ብለው ያሳስቶ ቁጭ አለ። ዘመዶችን ቦታን አስፈተኝ። ምን አጣለህ? መጀመሪያ በዚህ በሳንቲም ነው በሴት ነው እኔ በሴት ምጣለ እንዴት እኔ ማን ያሳደገኝ? እኔ በሴት ምጣለ እኔ የምታውቀኝ በስራ የተሰለፈ ገባ ነገር እኮ ነው። ድንበርተኛ አይደላችሁ? ድንበሩ አጋጫችሁ። አሁን ምን ሆነ? ዝም ብለው ልጁን እምቢ አለ። ና እስኪ ዙሮ ሰው ሳይመጣ ደግሞ ወዲያ አንተ ምን በለው። ምን ዝም ብሎ ምን ሀገሩን ሁላ ሄደን ጨረስ ነው አይደል? የት ጋር ነው የመጣው? አልሄድም። እዚያ ደግሞ አስከሬኑ እዚያ ለማንሳት ዘመዶች መጡ። እንደው ደግሞ አንተ ደግሞ እነሱን እፈጃቸዋለሁ። አንተ መተህ የጣልኸውን ማን ያነሳልሃል? ናይ ባንዱ እጄ ደግሞ የቆሸው ደግሞ በእነሱ ዳግም ሊቆሸሽ ብለህ ነው። ይቅርብኝ ነው እስካሁን ዘመዶቹ ይመጡ ዋይታ አንሰማም እንዴ? ጨዋታ አንሰማም። ነገሩ የለም መሰል። እስኪ ታቆመዋለህ። በል ዝም በል። አሁን ደግሞ እንዳትሰማና ደህና ዋልሽ? እንዴት ዋልሽ? ሰላም ዋልሽ? እንዴት ዋልሽ? አንድ ወራዳ አንድ ወንድ አሰዳቢ ይወደ እንደው ብለውማ አሪፍ ነው። አንበሳም ሰውም እኮ ነብርም አይቀረው። አሁን በአንድ እንጨት ቆምን እንዲሁ አገደራችን እዚህ መንደር ላይ ደህና ተከብሮ የኖረውን አባቱን አዋረደው እያልን ትልቁ ሰውዬ በዚህ ፀሐይ ምን አች የምትናገሪውማ ምን አባህ እንዳቱ እንጂ ደግሞ አንቺ ጋር አልጣላም ብዬሽ ነው እንጂ አንቺ ምንድን እንደዚህ የሚፎገላ ዝም በል አልጫ ሽማልህን ወርወር ማለት እንዴ? ዝም በል ሽማን ወርወር ይሄ ነው አናቱ ተመታበት የተባለው። ደግሞ እንደው ምን ይሄስ ከዘንዳ ነው የመታው። እሱ ከፍሉ ነው። እንዴት እኔ እናንተ በመጣን በዚህ ኃይል በዚህ ነው ብለህ እና ወርታሽ ስመጣ ራስ አገ ወራዳ ነው። አች አክብረሽ ብትከበር የሚሻልሽ እንደው ቀጣፊ አንተ ምን ደስ ሆነ? በቃ እንዴ አትዝም በል ደሞ ያፋለ ብሎ ሊያወራ ነው እኮ እንደው እኔ ወመኔ ነው ይሄ አናቴ ላይ እኮ ነው ወጣብኝ። አናቴ ላይ እኮ ነው ወጣብኝ። አንቺ እኔ ያለም እንደው እናቴ ደረሽ አሁን እንደድልኝ ወዲያ መጣ ደግሞ እቺ ምን ይዝናል? ነመስተ ኧረ ተው ተመለሱ።